የሚጎተጉተኝ ዝም የማያሰኝ ብዙ ምክንያት አለኝ እንዳመሰግን የሚጎተጉተኝ ዝም የማያሰኝ እልፍ ምክንያት አለኝ እንዳመሰግን የሚጎተጉተኝ አምላኬ ተባረክ ተወደድ ተቀደስ ይህም እናንተ ትንሽ ነው እኔ ያለኝ የምትችሉት እንደ ጌታ ልልሳት ኧረ አምላኬ ተባረክ ተወደስ ተቀደስ ይህም እናንተ ትንሽ ነው እኔ ያለኝ ዝም የማያሰኝ ብዙ ምክንያት አለኝ እንዳመሰግን የሚጎተጉተኝ ዝም የማያሰኝ እልፍ ምክንያት አለኝ እንድዘምርልህ አምላኬ አምላኬ ተባረክ ተወደስ ተቀደስ ይህም ላንተ ትንሽ ነው እኔ ያለኝ እልልታ ጩኸት ለጌታ እሰይ ኧረ አምላኬ ተባረክ ተወደስ ተቀደስ ይህም ላንተ ትንሽ ነው እኔ ያለኝ አቤት አቤት ይገባሃልና 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 አዎ ይገባሃል ይገባሃልና 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 አዎ ዝም የማያሰኝ ብዙ ምክንያት አለኝ እንዳመሰግን እልፍ ምክንያት አለን የኛ ጌታ ጉባኤውን ከፍ አድርጎ ዝም የማያሰኝ ብዙ ምክንያት አለኝ እንዳመሰግን አምላኬ አምላኬ ተባረክ ተወደስ ተቀደስ ይህም ላንተ ትንሽ ነው እኔ ያለኝ አምላኬ አምላኬ ተባረክ ተወደስ ተቀደስ ይህም ላንተ ትንሽ ነው እኔ ያለኝ አዎ ሃሌሉያ 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 አቤት 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 ሃሌሉያ 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 ከፍ ያለ ክብር እልልታ ለጌታ በእንጀራና በውሃ ብቻ መች ኖረን በዚች ዓለም ላይ የኔ ልብ የሚያርፈው ኢየሱሴ ላይ በእንጀራና በውሃ ብቻ መች ኖረን በዚች ዓለም ላይ
ልቤ የሚያርፈው ኢየሱስ ላይ ላንተ ይሁን አምልኮ ላንተ ይሁን ምስጋና ላንተ ይሁን እልልታ ጭብጨባ የሚችል ጌታ ይገባሃልና ጌታዬ ይገባሃልና ጌታዬ አዎ ይገባሃልና ጌታዬ ይገባሃልና ጌታዬ ላንተ ይሁን አምልኮ ላንተ ይሁን ምስጋና ላንተ ይሁን አምልኮ ላንተ ይሁን ጩኸት ይገባሃልና ጌታዬ ይገባሃልና ጌታዬ እልልታ ይገባሃል ጩኸት ይገባሃልና ጌታዬ ይገባሃልና ጌታዬ ቤቴን በሰላም በደግነት ሕይወትን ሞላው ድንቅ በረከት ሕይወትን ሞላው ድንቅ በረከት ቤቴን በሰላም በደግነት ሕይወትን ሞላው ድንቅ በረከት ሕይወትን ሞላው ድንቅ በረከት ላንተ ይሁን አምልኮ ይገባሃልና ጌታ Мир Божий вам, дорогие друзья! Я очень счастлив, что сегодня снова могу обратиться к вам. ውድ ወገኖቼ የእግዚአብሔር ሰላም ለእናንተ ይሁን። የእግዚአብሔርን ቃል ከእናንተ ጋር ለመነጋገር በመቻሌ በጣም ደስ ብሎኛል። እናም ዛሬ ስለ እግዚአብሔር ጸጋ መስበክ እፈልጋለሁ። የእግዚአብሔር ጸጋ ምን እንደሆነና በሰዎች ሕይወት ውስጥ እንዴት እንደሚገለጥ ማብራራት እፈልጋለሁ። በመጽሐፍ ቅዱስ ውስጥ ወደ ቲቶ ምዕራፍ 2 ቁጥር 11 ላይ ያለውን የቅዱስ ቃሉን ጥቅስ ማንበብ እፈልጋለሁ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ ይላል። ሐዋርያው ጳውሎስ የእግዚአብሔርን ጸጋ ተገለጠ ይላል። ኢየሱስ ክርስቶስ ሰዎችን ሁሉ ለማዳን የመጣ የእግዚአብሔር የጸጋ መገለጫ ነው። ይህ ለሰዎች ሁሉ የመዳን ጸጋ እንደሆነ መጽሐፍ ቅዱስ ይናገራል። ይህ ጸጋ የመጣው ወጣት፣ ሽማግሌ፣ ድሃ፣ ሀብታም፣ ታማሚ፣ ጤናማ፣ ነጭ፣ ጥቁር የሚል ልዩነት ሳይኖር ነው። ምክንያቱም እግዚአብሔር ሁሉንም ሰው በእኩልነት ይወዳል። ክርስቶስ እያንዳንዱን ሰው ወደ እግዚአብሔር ለማምጣት ወደ መዳን ለመምራትና የዘላለም ሕይወትን ለመስጠት ሲል ሕይወቱን ሰጥቷል። እንዳለመታደል ሆኖ ብዙ ሰዎች ክርስቶስን አይቀበሉ። በእርግጥ ይህ የእነርሱ ምርጫና ውሳኔ ነው። ነገር ግን ሰውን ከገሃነም ለማዳንና የዘላለም ሕይወትን የመስጠት ኃይል ያለው ኢየሱስ ብቻ መሆኑን እንድትረዱልኝ ይፈልጋለሁ። መጽሐፍ ቅዱስ በግልጽና በማያሻማ መልኩ ሰዎች የሚድኑት ከኢየሱስ ክርስቶስ ስም በቀር ከሰማይ በታች ሌላ ስም እንደሌለ ይናገራል። ሰዎች ከገሃነም መዳን እና ለዘላለም ሕይወት መዳን ያስፈልጋቸዋል። እናም ክርስቶስ ይህን የሚያደርግ እኛ ስላገለገል ነው ሳይሆን በክርስቶስ ቸርነት ነው። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 8 ላይ ሐዋርያው ጳውሎስ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም ይላል። ሐዋርያው ጳውሎስ አስቀድሞ በኢየሱስ አምነው የዳኑ ሰዎችን እየተናገረ ነበር። እነዚህ ሰዎች በዚህ ምድር ላይ ኑረዋል፣ ነገር ግን ስሞቻቸው በሕይወት መጽሐፍ ተጽፏል። ጳውሎስ እነዚህ ሰዎች የዳኑት በእምነታቸው አማካይነት በኢየሱስ ጸጋ መሆኑን አሳስቧቸዋል። ጸጋ ምንድን ነው? ጸጋ ከግሪክ ቃል የተተረጎመ ምሕረት ማለት ነው። አንድ ሰው አንድ ቦታ ተቀጥሮ ሥራ ሰርቶ በወሩ መጨረሻ ላይ የሚከፈለው ደሞዝ እንጂ ጸጋ አይደለም። የተከፈለው ደሞዝ በስምምነቱ መሠረት ሥራ በመሥራቱ ስለሆነ ያገኘው ገንዘብ የራሱ ነው።
አሰሪውም የግድ መክፈል አለበት። እኛ ሰዎች የሆነ መንገድ ፈጥረን በራሳችን አካሄድ ይቅርታን ወይም የዘላለም ሕይወትን ለማግኘት የምንችል ፍጥሮች አይደለን። ምሕረት የሚገኘው በዚህ መንገድ አይደለም። እናም ይህን ማድረግ የሚችለው ኢየሱስ ብቻ ስለሆነ ይህንኑ አደረገ። ዛሬ የእግዚአብሔር ጸጋ በመገለጥ በነጻ ምሕረትን ይሰጠናል። ወገኖቼ በምድር ላይ ከኢየሱስ በስተቀር በሥራው ጽድቅ እና በሥራው የዘላለም ሕይወት የሚበቃ ማንም ሰው ፈጽሞ አልነበረም፣ የለም። እናም ሰዎችን በነጻ ያዳነ እና የሚያድን ኢየሱስ ብቻ ነው። ዛሬ ሁላችንም የእግዚአብሔርን ጸጋ ተረድተን መቀበል እንጂ አለመናድ ለእኛ ምን ያህል አስፈላጊ መሆኑን ልናውቅ ይገባል። መጽሐፍ ቅዱስን ለብዙ ዓመታት ደጋግሜ እያነበብኩ ነው። እናም አሁን ላይ በመጽሐፍ ቅዱስ ከመጀመሪያ አንስቶ እስከ ፍጻሜ ድረስ እግዚአብሔር ሁልጊዜ ጸጋውን ለማሳየት እንደሚጥር አይቻለሁ። አምላክ በአንዳንድ ግለሰቦች እንዲሁም ሕዝቦች ላይ ፍርድ የሰጠበት ጊዜ የነበረ ሲሆን ከፍርዱ በፊት አስቀድሞ የዘራችሁትን ታጭዳላችሁ ብሎ አስጠንቋቸው ነበር። እናም ኢየሱስ በተናገረው መሠረት ብዙ ነገሮች በዚህ ምድር ላይ ተከሰቱ። ነገር ግን ሰዎች ብዙ ኃጢአት ቢሰሩም እግዚአብሔር ሁልጊዜ ለማመዛዘን እና በታላቅ መንገዳቸው ላይ ሊያስቆማቸው ይሞክራል። አሁን እግዚአብሔር በኖህ ሕይወት እንዴት ጸጋ እንዳሳየ ልነግራችሁ እፈልጋለሁ። ኖህ ማን ነው? መጽሐፍ ቅዱስ ስለ ኖህ የሚናገረው ይህን ነው። ኖህ የኖረው ከ4400 ዓመታት በፊት ነው። በመጽሐፍ ቅዱስ መጀመሪያ ላይ ዘፍጥረት ምዕራፍ 6 ቁጥር 8 ላይ ኖህ ግን በእግዚአብሔር ፊት ሞገስን አገኘ ይላል። ይህ ምዕራፍ በወቅቱ በምድር ላይ የነበረው ሁኔታ ምን እንደሚመስልም ይናገራል። በዚያን ጊዜ በመንፈስም ሆነ በሥነ ምግባር የተዋረዱ ሰዎች ወደ ታች ወርደው ብዙ ብልግና ይሰሩ ነበር። እናም ከልጅነት ጀምሮ ከወጣትነት ጀምሮ ሰዎች ቀድሞውኑ ክፉ አስተሳሰብ ስለነበራቸው ጌታ የሰው ልጆችን ሲመለከት ከልጅነታቸው ጀምሮ ሐሳባቸው ክፉ እንደሆነ አየ። በዚያን ጊዜ ምድር በክፋት እንደተሞላች መጽሐፍ ቅዱስ ይነግረናል። ለምን? ምክንያቱም በአንድ ሰው ልብ ውስጥ ያሉ ሐሳቦች ከአንደበቱ የሚወጡ ቃላቶች እና የሚፈጽማቸው ድርጊቶች ናቸው። እናም ከኖህና ከቤተሰቡ በቀር ጻድቃን ሰዎች በሌሉበት ጊዜ እግዚአብሔር የሆነውን ሁሉ በነፍሱ በሐዘንና በስቃይ ተመለከተ። እናም እግዚአብሔር ሰዎችን ሁሉ ለማጥፋት ወሰነ። ለምን? ምክንያቱም እግዚአብሔር ይህ ክፋት እንደገና በብዙ እጥፍ እንዲበዛ አልፈለገም። እግዚአብሔር ግን ኖህን በኃጢአት ከተበላሹ ሰዎች መካከል አየው። ኖህ ከቤተሰቡ ጋር ጻድቅ ነበር። የእግዚአብሔር ቃል ኖህ በእግዚአብሔር ፊት ሞገስን አገኘ ይላል። እዚህ ላይ ጸጋ የእግዚአብሔር ስጦታ መሆኑን ላስታውሳችሁ። ከኖህ ጋር በተያያዘ የእግዚአብሔር ጸጋ ምን ነበር ወይም እንዴት ተገለጠ? ዛሬ ብዙ ሰዎች ጸጋ የሚለውን ቃል ይጠቀማሉ። ሆኖም ግን ትርጉሙን ሙሉ በሙሉ ላያውቁ ይችላሉ። የእግዚአብሔር ጸጋ ለሰው ተጨባጭ እርዳታ ነው። ማለትም እግዚአብሔር ሰውን የሚያድነው በሁኔታዎች ውስጥ ጣልቃ ገብቶ ሲረዳ ነው። እግዚአብሔር ለኖህ ጸጋ በመስጠት የተገለጠው የወደፊቱን ጊዜ ክፍት አድርጎ እንዲያውቁ በማድረጉ ነው። እግዚአብሔር ኖህን እንዲህ አለው፣ በዚች ምድር ላይ ያሉትን ሕያዋን ፍጥረታት በቅርቡ በውሃ አጠፋለሁ። እዚህ ላይ እግዚአብሔር ለኖህ የተገለጠለት የወደፊቱን ብቻ ሳይሆን ኖህ ከውሃ ጥፋት ለመዳን ምን ማድረግ እንዳለበት ጭምር ነግሮታል። እናም እግዚአብሔር ለኖህ መርከብ እንዲሠራ አዘዘው። መርከቡ ከምን አይነት እንጨት እንደሚሠራና ስፋቱ ምን ያህል መሆን እንዳለበት እንዲሁም ከውጭ ወደ ውስጥ እንዴት እንደሚሠራ ነገረው። በአጠቃላይ እግዚአብሔር ሁሉንም ነገር ለኖህ ገለጸለት። ኖህ ምንም እንኳን ሌሎች ሰዎች የፈለጉትን ቢያስቡም ሆነ ቢናገሩት መርከብ መሥራት ጀመረ። በእርግጥ ይህን በሚያደርግበት ጊዜ የሳቁበት ሰዎችም ነበሩ። እንደዚሁም የጥፋት ውሃ እንደሚመጣ ያላመኑም ነበሩ።
ኖህ ግን ሁሉንም አልሰማቸው። የሰማው የእግዚአብሔርን ቃል ብቻ ነው። ስለዚህ ዛሬ ላይ የሰውን አስተያየት ወይም ድምፅ ብቻ ሳንከተል የእግዚአብሔርን ድምፅ ማዳመጥና እሱም መታዘዝ ለእኛ በእጅጉ አስፈላጊ ነው። ኖህ መርከቡን ሰርቶ እንዳጠናቀቀ እግዚአብሔር የተለያዩ እንስሳትን ወደ መርከቡ አመጣ። እንስሳቱም ወደ መርከቡ ገቡ። ኖህ ከቤተሰቡ ጋር ወደ መርከቡ ገባ። በመጨረሻም እግዚአብሔር የመርከቧን በሮች ዘጋ። ከዚያ በኋላ ኃይለኛ ዝናብ መዝነብ ጀመረ። በዚህ ምድር ላይ ያለው ነገር ሁሉ በውሃ ተሸፈነ። ያኔ ሰዎች እየሮጡ እየጮሁ መዳንን ይፈልጉ ነበር። ምናልባትም ወደ መርከቡ ለመግባት ሞክረው ሊሆን ይችላል። ነገር ግን እግዚአብሔር የመርከቡን በሮች ስለዘጋ ያ ሁሉ ጥረታቸው በጣም የዘገየ ነበር። ዛሬም ላይ እንዴት ሰዎች ከጥፋት ውሃ ለመዳን እንደሚፈልጉ እያነበቡና እየሰሙ ያሉ ሰዎች እግዚአብሔር የሰውን ልብ እያንኳኳ ለዘላለም እንደማይቆይ መረዳት አልቻሉም። እግዚአብሔር እስከተወሰነ ጊዜ ድረስ ወደ ሰዎች ይመለሳል። ኢየሱስ ክርስቶስ ከኃጢአቷ ንስሐ እንድትገባ ለአንዲት ሴት ጊዜ የሰጣት ቢሆንም እርሷ ግን ንስሐ አልገባችም ብሏል። ኢየሱስ ስለ ቅጣት ተናገረ። ሁለታችንም እንድንዘጋ አልፈልግም። የእግዚአብሔር ድምፅ በልባችን እንዴት እንደሚሰማን ይህን ድምፅ ችላ እንዳንል እግዚአብሔር እንዴት እንደሚናገርን ስንሰማ ወደ ኢየሱስ ክርስቶስ በጊዜ መምጣት ለእኛ ምን ያህል ዋጋ እና ምን ያህል አስፈላጊ መሆኑን መረዳት አለብን። ምክንያቱም እግዚአብሔር ሁልጊዜ በማንኳኳት እኛን ወደ ራሱ አይጠራንም። የጥፋት ውሃው ሲያበቃ ኖህ ከሚስቱና ከሦስት ወንዶቹ እና ከሦስት ምራቶቹ ጋር መርከቡን ለቆ ወጣ። እንስሳቱም ከመርከቡ ወጡ፣ ወፎቹም በረሩ። እኛ ዛሬ የኖህ ስሮች ነን። ኖህ የእግዚአብሔርን ድምፅ በመስማቱ ከጥፋት ውሃ ድኗል። እስኪ በኖህ ላይ የደረሰውን እናስብ። ኖህ እግዚአብሔርን ባይሰማ ባያምን፣ ምናልባትም የጥፋት ውሃ እንደሚመጣ አምኖ ራሱን ለማዳን ምንም ባያደርግ ኖሮ እሱም ሆነ መላው ቤተሰቡ በሞቱ ነበር። ሆኖም ግን ኖህ እግዚአብሔርን በመስማቱ ድኗል። ወገኖች፣ እዚህ ላይ አንድ አስፈላጊ ነገር መናገር እፈልጋለሁ። የእግዚአብሔርን ድምፅ መስማት እና መታዘዝን ከተማር እግዚአብሔር ስለ አደጋ ያስጠነቅቀናል። እግዚአብሔር ሕይወታችንን ይመራናል። እግዚአብሔር በአስተማማኝ መንገድ ይመራናል። በክርስትና ሕይወት ውስጥም ቢሆን በሰዎች ላይ የሚደርሱ ብዙ ችግሮችና ዕድሎች ለእግዚአብሔር ያለመታዘዝ ውጤት ናቸው። ብዙ ሰዎች እግዚአብሔርን ባለመታዘዛቸው ምክንያት እግዚአብሔር በሕይወታቸው ውስጥ በረከትን እንዲልክ አልፈቀዱም። ሌላው እግዚአብሔርን ባርከኝ፣ እርዳኝ ብለን ልንጠይቀው እንችላለን። የእግዚአብሔርን ድምፅ ለመስማት እና ለመታዘዝ መጠየቅ ብቻ በቂ አይደለም። እዚህ ላይ የእግዚአብሔርን ድምፅ ላስታውሳችሁ እፈልጋለሁ። እነሱም ብዙ ጊዜ ከመጽሐፍ ቅዱስ ገጽ የሚወጡ ድምፆች ናቸው። መጽሐፍ ቅዱስን ለማንበብ ጊዜ ከሌላችሁ ለእግዚአብሔር ጊዜ የላችሁም ማለት ነው። አንተ ራስህ ያልተቀበልከው እግዚአብሔር ለምን አልባረከኝም፣ ጸሎቴን አልተቀበለኝም እና አልረዳኝም ብለህ ልትጠይቅ አይገባም። ነገር ግን ልባችሁ ለእግዚአብሔር ቃል ከዞረና ተገዥ ከሆነ በሕይወታችሁ ላይ ለውጦችን ታያላችሁ። ምክንያቱም የእግዚአብሔርን ቃል መታዘዝ በሰው ሕይወት ውስጥ የእግዚአብሔርን ጸጋ በር ይከፍታል። ለእግዚአብሔር የልባችሁን በር ከዘጋችሁ እሱ ሊረዳችሁ አይችልም። የልባችሁን በሮች ለእግዚአብሔር ስትከፍቱ የእግዚአብሔርን ኃይል እና ታምራትን ታያላችሁ። ኃጢአት ከሠራችሁ ለጨለማ ኃይሎች በር ትከፍታላችሁ። እናም እርግማን ያመጡባችኋል፣ ሕመም ያመጡባችኋል፣ ክፉ ያመጡባችኋል። እግዚአብሔር ለሕይወታችሁ የሰጣችሁን እና ወደፊት የሚሰጣችሁን መልካም ነገር ሁሉ ያጠፉባችኋል። የዚህ ሁሉ ችግር ብዙ ጊዜ ሰዎች ልባቸውን ለዲያብሎስ ክፍት በማድረጋቸው ነው። ዲያብሎስ ደግሞ በሰው ልጅ ላይ ክፋትን የላከ ነው። ለመሆኑ እግዚአብሔር ለምን ይቀጣኛል? ለምን ይሆን ዘንድ ፈቀደ ብላችሁ ታስቡ ይሆናል። አንዳንድ ጊዜ ከእናንተ ኃጢአት እና ኃጢአታችሁ ከሚያስከትለው መዘዝ ጋር እግዚአብሔር ምን ያገናኘዋል በማለት ለሰዎች እነግራቸዋለሁ።
ስለዚህ መልካሙን ብንዘራ ሕይወታችንን ለእግዚአብሔር በመታዘዝ ብንኖር የእግዚአብሔር ጸጋ በሕይወታችን ውስጥ እንዴት እንደሚፈስ እናያለን፣ ከእርሱም በረከት እናገኛለን። አሁን እግዚአብሔር በጦርነት ወቅት ቤተሰቤን እንዴት እንዳዳነ ምስክርነት ልሰጥ እፈልጋለሁ። እኔ ዩክራናዊ ነኝ። በምስራቅ ዩክሬን እኔ በምኖርበትና ፓስተር ሁኜ በማገለግልበት አካባቢ ጦርነት ተጀመረ። ከተማችንና ሌሎች ከተሞች በጦርነቱ በተያዙ ጊዜ ቀጥሎ ምን ማድረግ እንዳለብኝ ምርጫ ገጥሞኝ ነበር። በዛን ጊዜ ባለቤቴ 4 ትናንሽ ልጆቻችንን ይዛ ወደ ምዕራብ ዩክሬን ሄደች። በዚያ አካባቢ ጦርነቱ አልነበረም። እኔ ግን በሀገሪቱ ምስራቅ አካባቢ ለመኖርና ለማገልገል እዚያው ቀረሁ። ቀጥሎ ምን ማድረግ እንዳለብኝ እያሰብኩ ነበር። በምዕራብ ዩክሬን ቤት ለመከራየትና ለቤተሰቤ አስፈላጊውን ነገር ለማሟላት በቂ ገንዘብ አልነበረኝም። በሌላ በኩል ደግሞ ምንም እንኳን ቤት የነበረን ቢሆንም ቤተሰቤን ወደ ምኖርበት ቦታ ለማምጣት ጦርነት ስላለ የማይቻል ነገር ሆነ። እናም እኔ ሁልጊዜ እንደዚህ ያሉ ፈታኝ ጉዳዮች ሲያጋጥሙኝ እንደማደርገው ሁሉ ጸለይኩ። እናም ጌታ ሆይ በዚህ ሁኔታ ውስጥ ምን ማድረግ አለብኝ በማለት እግዚአብሔርን ጠየቅኩ። አንድ ጊዜ ጸለይኩ፣ ለሁለተኛ ጊዜም ጸለይኩ። ሆኖም ግን መልስ የለም። እናም መኪናዬን አስነስቼ ወደ ቤተሰቤ በመሄድ ለማምጣት ወሰንኩ። ጦርነቱ ወደ ከተማችን ከተቃረበ ደግሞ በፍጥነት ሁሉንም በመኪና ይዤ እኔም ሆንኩ ቤተሰቤ እንዳንሞት ወደ ሌላ ቦታ ይዤ ለመሄድ እችላለሁ ብዬ አሰብኩ። ቤተሰቤን ልወስድ በሄድኩበት ዕለት እግዚአብሔርን ከልብ ከሚወድ አገልጋይ ጓደኛዬ ጋር ቤቱ አደርኩ። ምሽት ላይ ራት በልተን ከተነጋገርን በኋላ ከመተኛታችን በፊት ማንኛውም ክርስቲያን እንደሚያደርገው ሁሉ መጸለይ ጀመር። መጸለይ ስንጀምር የእግዚአብሔር መንፈስ ልባችንን በብርቱ ሞላው። ከዚህ በፊት የጓደኛዬ ሚስት ምን እንደሆነ ሙሉ በሙሉ ለመረዳት ባትችልም ለሰዎች ትንቢት ተናግራለች። በእርግጥ እግዚአብሔር እንደ ብሉይ ኪዳን ዘመን ሰዎችን በመንፈስ ቅዱስ ይሞላቸዋል። እናም ግለሰቦች ቃሉን ከእግዚአብሔር ዘንድ ያስተላልፋሉ። በሌላ አገላለጽ እግዚአብሔር የሰውን አፍ በመጠቀም ለሌላ ሰው ማነጋገር ይችላል። እናም መጸለይ ስንጀምር መንፈስ ቅዱስ ወርዶ እግዚአብሔርን የምታውቅ እህት አፏን ሞላው። ይህች እህት ስለ እኔ እግዚአብሔር የነገራትን ትንቢት እንዲህ በማለት ትነግረኝ ጀመር። እግዚአብሔር ቤተሰቦችን ለማምጣት አትቸኩል፣ ምክንያቱም ጦርነቱ እየከፋ ስለሚሄድ የቤተሰቦችን ሕይወት አደጋ ላይ መጣል አያስፈልግም። ጊዜ ያልፋል። ድምፄንም በሰማህ ጊዜ ቤተሰቦችን ታመጣቸዋለህ። አሁን ምርጫ አለህ። ነገር ግን አሁን ቤተሰቦችን ፈጽሞ እንዳታመጣ እልሃለሁ። ይህንን ትንቢት በሰማሁ ጊዜ ለእግዚአብሔር ጥያቄ አላቀረብኩም። ምክንያቱም በመጀመሪያ ደረጃ እግዚአብሔር የበለጠ ጠቢብ ነው። እግዚአብሔር አስቀድሞ ያያል። ምክንያቱም በመጀመሪያ እግዚአብሔር አንድ ነገር ሲናገር አልገባኝም ወይም አልወደውም ማለት ሳይሆን የሚሻለው ለእግዚአብሔር መታዘዝ መሆኑን ጌታ አስቀድሞ አስተምሮኛል። መቼም ቢሆን አምላክ ሰውን የሚጎዳ ነገር ተናግሮ አያውቅም። እናም ወደ ሚስቴ ደውዬ እንደማልመጣ ነገርኳት። ለአንድ ዓመት ያህል ቤተሰቤ ወዳለበት ምዕራብ ዩክሬን በመመላለስ ቤተሰቤን ከመጠየቅ ባሻገር ስመለስ ደግሞ ለዳቦና ለሌሎች ምግብ መግዣ የሚሆን ገንዘብ ይዤ በመምጣት በችግር ላይ የነበሩትን እንረዳ ነበር። እግዚአብሔር አምላክ ቤተሰቤን እንዳላመጣ በነገረኝ በዓመቱ እሁድ ቀን የቤተ ክርስቲያን አገልግሎት እንደተጠናቀቀ በታጣቂዎች ጥቃት ተፈጸመብኝ። ሽፍቶች ሽጉጥ የያዙ እና ጭንብል ያደረጉ ሲሆን እጆቼን አስረው መኪና ውስጥ ወርውረው ፊቴን በመሸፈን ወደ ማይታወቅ አቅጣጫ ወሰዱኝ። ከዚያም ይደበድቡኝና ያሰቃዩኝ የነበረ ቢሆንም እግዚአብሔር በሕይወት እንድቆይ ያደረገኝ። እነዚህ ክፉ ሰዎች በክፋት ቤተሰቤ የት ነው? ለምን ካንተ ጋር አይኖሩም? በማለት ሲጠይቁኝ ቤተሰቤን እንዳላመጣቸው እግዚአብሔር ያስጠነቀቀኝን አስታወሱ። እናም እግዚአብሔርን ስላስጠነቀቀኝና ቤተሰቤን ስላዳነ ብቻ ሳይሆን የእግዚአብሔርን ቃል መታዘዝ ስላስተማረኝ አመሰገኑ።
እግዚአብሔር ቤተሰቤን እንዳላመጣ ሲነግረኝ አምላክን ባልሰማ ኖሮ ምን ሊሆን ይችል ነበር? የሚከተለው መራራ ሐዘን ነበር። እኔ ግን እግዚአብሔርን ታዘዝኩ፣ እናም እግዚአብሔር ቤተሰቤን አዳነልኝ። የእግዚአብሔር ታላቅ ሥራ ለእናንተ በመናገር እግዚአብሔርን ማገልገል ለእኔ ትልቅ ጉዳይ ነው። ምናልባት አንዳንዶቻችሁ እግዚአብሔር ለኖህ ጥሩ በማሰቡ መሬት በጎርፍ እንደምትለቀለቅ በማስጠንቀቅ ጸጋን አሳየው ብላችሁ ታስቡ ይሆናል። መልካም፣ እኔንም ቢሆን በቀጣይ አስቸጋሪ ሁኔታዎች እንደሚኖሩና ለመዳን ምን ማድረግ እንዳለብኝ አምላክ አስጠንቅቆኛል። ወገኖቼ፣ አምላክ በፍቅር ለሰው ሁሉ ጸጋን ያሳያል። እግዚአብሔር መጪውን ጊዜ ይከፍትልናል። እናም እግዚአብሔር በመጨረሻው ዓለም ሁሉ የሚፈርድበት ጊዜ ይመጣል በማለት የእግዚአብሔር ቃል ያስጠነቅቀናል። እንደዚሁም የእግዚአብሔር ቃል ከምድራዊ ሕይወት በኋላ ላልዳኑ ሰዎች የእሳት ባሕር እንዳለ፣ መንግሥተ ሰማያት ደግሞ ለዳኑ ሰዎች እንደተዘጋጀ ያስጠነቅቀናል። እግዚአብሔር የወደፊቱን ስዕል ብቻ አይገልጥልንም፣ ነገር ግን እግዚአብሔር ለመዳን ምን መደረግ እንዳለበት በግልጽ ይነግረናል። እንዴት መዳን እንችላለን? ኢየሱስ ለእኛ ሲል በመስቀል ላይ እንደሞተ ማመን አለብን። ጠንካራ እምነት ወደ ንስሐ ስለሚመራ ስለ ኃጢአታችን ንስሐ መግባት አለብን። ከእምነታችንና ከንስሐ በኋላ የእግዚአብሔር ቃል እንደሚያስተምረን መኖር አለብን። ይህ የገነት መንገድ ነው። እግዚአብሔር እንድንሞት አይፈልግም። ኖህ እግዚአብሔርን ከልቡ እንደሰማው ሁሉ እኛም እንደዚሁ ብናደርግ እንድናለን። የእግዚአብሔርን ድምፅ ችላ ካልን እንጠፋለን፣ ወይም እግዚአብሔር ስላላዳነን ተጠያቂ ሊሆን አይችልም። ከዚህም በላይ እግዚአብሔር ሁላችሁንም በስም ያውቃችኋል። እናም እግዚአብሔር ሁሉን ይጠራል። እኛ ግን እግዚአብሔርን ባለመታዘዝ ራሳችንን ማጥፋት እንችላለን። ነገር ግን እናንተ ጥበበኞች ስለሆናችሁ እግዚአብሔርን እንደማትክዱ እግዚአብሔር ሁላችሁንም በስም የሚያውቃችሁና በስም እንደሚጠራችሁ ልነግራችሁ እፈልጋለሁ። አዳም ኃጢአትን በሠራ ጊዜ እግዚአብሔር ወደ ገነት መጣና አዳም ወዴት ነህ ብሎ ጠየቀው። እግዚአብሔር አዳምን ይፈልገው ነበር። እግዚአብሔር አዳም እየሮጠ ወደ እርሱ እንዲመጣ ይጠብቅ ነበር። እንዳለመታደል ሆኖ አዳም ለሠራው ኃጢአት እግዚአብሔር ይቅር ይለው ዘንድ ንስሐ አልገባም። ቃየል አቤልን በገደለ ጊዜ እግዚአብሔር ወደ እርሱ እየተመለከተ ወንድምህ አቤል ወዴት ነው ብሎ ጠየቀው። እንዳለመታደል ሆኖ ቃየል ለሠራው ኃጢአት እግዚአብሔርን ይቅርታ ለመጠየቅ አልፈለገም። እዚህ ላይ ሁላችሁም ልብ ልትሉ የሚገባችሁ ቢኖር ቃየል ክፉ ሰው ስለነበር ከእግዚአብሔር ጋር መኖር አልፈለገም። ሆኖም ግን እግዚአብሔር እንኳ ቃየልን በስሙ ጠርቶታል። በመጽሐፍ ቅዱስ ውስጥ ስለ ነቢዩ ሳሙኤል እናነባለን። ታላቅ ነቢይ ነበር። ነገር ግን ትንሽ ልጅ ሳለ በሕፃንነቱ በቤተ መቅደሱ ይኖር ነበር። እግዚአብሔር ስሙን ሳሙኤል ብሎ ጠራው። እግዚአብሔር ለልጆቹ፣ ለታዳጊዎቹ፣ ለወጣቶች ትኩረት ይሰጣል። እግዚአብሔር ሁሉንም እየጠራ ነው። ምክንያቱም እግዚአብሔር በእኛ ላይ የሚሆነውን ያስባል። እግዚአብሔር ወደ ሲኦል እንድንገባ አይፈልግም። እግዚአብሔር እንድንሞት አይፈልግም። ስለዚህ እግዚአብሔር ኢየሱስ ክርስቶስን ወደ ሞት የላከው እንዲሁ ለተራ ነገር ሳይሆን እኛን ለማዳን ነው። እግዚአብሔር ዛሬ ሁላችሁንም እየጠራችሁ ነው። እግዚአብሔር ከኢየሱስ መዳንን እንድታገኙ ልባችሁን እንድትከፍቱ ይፈልጋል። ምክንያቱም ያለ ኢየሱስ ሁላችንም ጠፊዎች እንሆናለን። በኢየሱስ እንደ እግዚአብሔር ቃል ከኖር ወደ መንግሥተ ሰማያት እንሄዳለን። አሁን በኢየሱስ ካመናችሁ ከእግዚአብሔር ይቅርታ ለመጠየቅ ጌታን ከልብ ለመቀበል ከፈለጋችሁ አብረን እንጸልይ። የሰማይ አባት በጣም ስለወደድከኝ አመሰግናለሁ። የዘላለም ሕይወት እንዳገኝ ወደ ሲኦል እንዳልሄድ ኢየሱስ ክርስቶስን ስለ ኃጢአቴ መከራ እንዲቀበል ስለሰጠኝ አመሰግናለሁ። ኃጢአቴን እናዘዛለሁ። ይቅር ትለኝ ዘንድ እለምንሃለሁ። በኢየሱስ ክርስቶስ አምናለሁ። ኢየሱስን አዳኜና ጌታዬ እንዲሆን ከልቤ ተቀብያለሁ። ሕይወቴን ቀይረው። በኢየሱስም እስከ መጨረሻው ታማኝ እንደሆነ እርዳኝ። ስለ ሁሉም ነገር
እናመሰግናለን። አሜን። ወገኖች በልባችሁ እግዚአብሔር የተቀበለውን ኢየሱስ ክርስቶስን ያዙ። የእግዚአብሔርን ቃል ማዳን በልባችሁ ያዙ። መጽሐፍ ቅዱስን በማንበብና ወደ እግዚአብሔር መጸለይ፣ የእግዚአብሔርን ድምፅ በመስማት ተማሩ። ለእግዚአብሔር ቃል ታዘዙ። እናም ጌታ ወደ ሰማይ ይመራችኋል።